ፍትህ ምናምን ይሄ ቮይስ ፎር ቮይስለስ ምናምን አብቅቷል አባቴ። አሁን ድምፅን የሚሰማ የዓለም አቀፍ ተቋማት ይስሙን ብለን ያልንበት የትዕግስት ጊዜ አልቋል እኮ አይደል? ባለፈው ያ ሁሉ ግድያ ሲፈጸም በአሜሪካ፣ በካናዳ፣ በአውስትራሊያ፣ በአውሮፓ የተለያዩ ከተሞች ሰልፍ ወጥተናል። ያልወጣንበት ቦታ የለም አይደል? ሁሉም ጋር ጩኸታችንን አሰምተናል። የደረሰልን አካል የለም። የሚደርስልን መድኃኒዓለምን ከፊት ይዘን አባቴ ይኸውልህ ክንድ የተባለ ነገር አለ። ከሀገር ውጭ ያለህ ከሀገር ውስጥ ያለውን ወገንን ለመጠበቅ ስራ ተደራጅ፣ አትሸማቀቅለት። ሀገር ውስጥ ግባ ምናምን አልገባም። ሀገር ውስጥ ሳልገባ እንዴት አድርጌ ኦርቶዶክሳዊነትን ማዳን እንደሚቻል በክንድ መስራት ነው የምፈልገው። እንደዛ መስራት የምትችሉ ሰዎች ሳትሸማቀቁ ስሩ። አገር ውስጥ ያለን ወገኖች ደግሞ ኦርቶዶክሳዊነትን ለማዳን የመሬቱን ስራ እንስራ። በዚህን ያህል መጠን መደራጀትና መስራት ካልቻልን አባቴ ዋይታ በቃ ፍትህ ምናምን ብሞት እኔ ከኔ አፍ አትሰሙም። ፍትህ ለማን ነው ፍትህ የምትለው? ፍትህ ከሰማይ መዳኛ ራስህ ነህ፣ አንተ ነህ። ያድኑኛል ብለህ የምታስባቸው እንኳ ጥቁር ለበሶች ባለ ቡኔቶች እኮ አያድኑም። ቀረ እኮ እሱ ሲሸላለሙ አይታል። መድረክ ላይ ሲሸላለምና ከዛ ደግሞ ዞር ብሎ ያለቅሳል አትሮኖሱ ላይ በቃ አዛኝ ለመባል ሀዘን ሊደረስ የሚገባው አካል እኮ ነው ዛሬ የሀዘን መግለጫ እያወጣ የሚያላግጥብን። ስለዚህ በደንብ ወስነህ ኦርቶዶክሳዊ ከጫፍ መንቀሳቀስ አለብን። ወስነን ነው መንቀሳቀስ ያለብን። ይሄ መሪና ተመሪ አይፈልግም። እዚህ በሚዲያ መጥቼ ተደራጅ እዚህ ጋር እንደዚህ አርግ ምናምን አልልህም። ምክንያቱም ጠላትና ወዳጁ የማይለይበት አውድማ ላይ ነው ያለነው። ሁሉም በውስጥ መስራት ያለበትን ነገር ጠንቅቆ ይስራ። አትሸማቀቅ። ኦርቶዶክሳዊነትን ለማዳን የተጋረደብንን ነገር ለመሸፈን ዛሬ በውሳኔና በቆራጥነት አትልመጭመጭ። ይሄ በፍቅር የኖር ነው በሰላም የኖር ነው እነሱ አያውቁልህም። ያንን ይኸውና አህመዲን ጀበል ልከው እኮ ሙድ እያያዙብን እኮ የሀዘን መግለጫ ምናምን በጀርባ እኮ እንድንሞት ነው የሚሰሩት። ካፊር እያለ ያስመታሃል፣ ያስገድልሃል። በዚህ በኩል ደግሞ አዛኝ መስሎ ይመጣልሃል። አንተ ያንን ከንፈር መጠጣ ተከትለ ትሄዳለህ፣ ገደል ትገባል። አይቆምም፣ የሚቆም ነገር የለም። በ24 አይተናል ኦርቶዶክሳዊነት ላይ ምን ያክል በመንግስት ደረጃ ተዘብቶና ተቀምሮ ወጣት ወገኖቻችን እንደሞቱ አይተናል። የቅርብ ዓመት ትዝታ ነው። መሀል አዲስ አበባ በየሁኔታው ዛሬ 30 ምናምን የሚለውን ቁጥር አትከተል። በአርሲ ምድር ሺዎች ተገድለዋል፣ ሺዎች ተሰደዋል፣ ሺዎች ታግተዋል፣ ሺዎች ተደፍረዋል። አብያተ ክርስቲያናት መቃጠል መንቦግቦግ ጀምረዋል አሁን አይደለም። ስለዚህ በዚህን ያህል ደረጃ ነገሮች እየሄዱ ከሆነ የትኩረት አቅጣጫችንን እናስተካክል። በኑሯችን ውስጥ ቤተክርስቲያንን የመሰለ የሚያስፈልገን ነገር የለም። ሁሉም ከቤተክርስቲያን ጀርባ የሚመጣ ጉዳይ እዚህ ላይ ቆርጠ መንቀሳቀስ የሚል መጠመጣውን በየሚዲያው ሳይገባው የሚያወራውን ቶ ይባርቅ ዝም ብሎ የሚዲያ ላይ ፍጆታ ለመለቃቀም የሚጠራውን እንዳለ ከሊቅ እስከ ደቂቅ ከሰባኪ እስከ ምዕመን አፈር ደቼ ብላ በለው። በቃ ወስነ መንቀሳቀስ ነው። ይሄ በራስ አይምሮ የምታመጣው ነገር። በራሳችን አይምሮ ተመራምረን አንድነትና መደራጀት መከላከልና መሞትን ማቆም የሚለውን መቀመር ያስፈልጋል። ከማንም ጋር ሳትመቻመጭ ማለት ከማንም ጋር ራስን ሳትሰፋ መታጠይቀኝ አደራጀኝ ብለህ አትጠይቀኝ። እኔ አንተን አላቅህም። አደራጀኝ ብለህ ስትል አንተን ለማደራጀት 10 ባንድ አቀበላለሁ። እንደዛ አይሆንም። በየገባልክ ባካችሁ ኦርቶዶክሳውያን እንንቀሳቀስ። በየሰፈራችን ይጀምራል። 5-10 ሆነ አስብበት። 3 ቀን አዝና አራተኛው ቀን ዳንኪራ መካከል ትገኛል። ኦርቶዶክስ ተዋሕዶ ቤተክርስቲያን ጣዕሟና ልኬቷ ጠፍቶብናል። ትናንት አንድ ቦታ ላይ ልዩ ቆይታ ሲደረግ ሰምቻለሁ። ይሄ ሁኔታዎችን ከራሳችን እንጀምር። እኛ ለኦርቶዶክስ ቤተክርስቲያን የሚሰማን ስሜት ምንድን? 6 ዓመት ሆነን በተመሳሳይ መንገድ ነው ምንጮ፣ በተመሳሳይ መንገድ ነው ጥሪ የምናቀርበው። ይመጡና ሰብረው ያጃጅሉናል። አይ መንግስት እኮ ፍትህ ቢጠየቅ ፍትህ ያመጣል ይሏቸዋል። መንግስትን ፍትህ የጠየቅነው በጨዋነት ስንት ዓመት ነው? ተውት። ሀገር ውስጥ ውጭ ወተን ፍትህ ያስፈን መንግስት ብለን በጨዋነት ጠይቀናል። እኛ የጨዋይቱ የቤተ ክርስቲያን ልጆች ስለሆነ ውጭ መውጣታችን እንደ አድቫንቴጅ አልተጠቀምንበትም። ነገር ግን ቆሞ ነው የሚዘብትብህ። ቆሞ አንድ መግለጫ የለም። ይህን ያክል ሚዲያው ሲናጥ የአርሲ ምድር ላይ የደረሰው መከራና ፈተና ዋይታ የዚህን ያክል ደረጃ ሲነቀንቀን በመንግስት አካል ምንም ሰምታችኋል? ሰምተናል? እስቲ ይህን ነገር መንግስት እንደው መፍትሄ ያመጣል ብላችሁ የምታስቡ የዚህ ስርዓት ደጋፊዎች ልጠይቃችሁ፣ አንድ ወረቀት መግለጫ ሰጥቷል?
አንድ ወረቀት መግለጫ አንብባችኋል? ሳውዲ ላይ የሆነ ጥፋት ደርሶ ቢሆን፣ ኩዌት ላይ ደርሶ ቢሆን፣ ሳውዲ ስዊድን ምናምን ደርሶ ቢሆን ፈጥኖም ከመንግስታት ደብዳቤ ጽፎ የያዘ መግለጫ የሚለው ማን ነው ንገሩኝ። ምን ነው ታዲያ ለሀገር ውስጥ ሲሆን ይሄ ነገር ዘገየ? ለሀገር ውስጥ ሲሆን ምን ነው ይሄ ማመቻመቻ፣ ይሄ የፖለቲካ ሽፋን ለምን ይሰራበታል? የኦርቶዶክሳውያን ደም የፖለቲካ ሂሳብ ማወራረጃ የሆነው ለምንድን ነው ብለህ ለምን አትጠይቅ? ለምን አትጠይቁ? የምትደግፉ አካላት ለምንድን ነው መንግስት እዚህ አካባቢ ግድያ ማስቆመው ብለህ ለምን አትጠይቅ? መልሱን ታገኘዋለህ አንተ ላይ ሲመጣብህ ማለት። ስለማትጠይቁ ዝም ብላችሁ ስለምትነግዱ በተጣዳችሁበት ስለምትንጨረጨሩ ወገን እየሞተ እኔ እዛ ውስጥ ሆናችሁ ባለማተብ ሆናችሁ ለምትገረዱ የቤተ መንግስት ገረዶች ነው ይሄንን ማወር። እስቲ ጠይቅ፣ አንድ ዙር ዝም ብለህ ጠይቅ፣ ታገኘዋለህ እጅህን። በሃይማኖት ተቋማት ውስጥ የሆነ ጊዜ የመጣሽ ድራማ ነች። ትንሽ ኦርቶዶክሳዊ ለመሆን ሲሞከር ምን ያክል ተጽዕኖ ከላይ እንደወረደ ጓደኞቻችን ስለሆኑ እናውቀዋለን። ስለዚህ ኦርቶዶክሳውያን በያለንበት ሁኔታ አእምሯችንን እናሰራው። ይቺን ቤተክርስቲያን ግዴላችሁም እኛ ቆይተን እናቆያት። ከዛ ደግሞ ለትውልድ እንዲተላለፍ እንስራ። ሁሉም መቀመር ቢችል፣ ሁሉም መዘየድ ቢችል የት በደረስን ነበር። የሚለኮሰውን እሳት ራሳችሁ ታጠፉታላችሁ። የሆነ ነገር ተነስቶ በዛ በተነሳው ነገር ተጋግለን ነገሮችን ወደሚገባው መስመር ለመክተት ስንጠመዘዝ እናንተ መሀል ላይ መታችሁ ትበጥሱናላችሁ። የቅርብ ጊዜ የኮሚቴያችን ታሪክ ትዝታን ማንም አልሰበረንም። እናንተ ኦርቶዶክሳውያን ናችሁ የሰበራችሁ። ስም ታወጡልናላችሁ ትከተሉና። ስለ ኃጢአቴ ማን ጠየቀ? አዎ ኃጢአተኛ፣ አዎ በደለኛ ነኝ፣ አዎ አይገባኝም፣ አዎ ከአንተ የበታች ነኝ፣ በጣም በብዙ ሩቅ ነኝ፣ ከአንተ በኃጢአት በጣም የከፋው ነኝ። ቤተ ክርስቲያንን ግን ወዳታለሁ። ይሄን ለምን አትቀበለኝም? መንገድ እየተከታተላችሁ የምትዘጉብን የራሳችን ወገኖች እኮ ናችሁ። ዝም ማለት ከእናንተ የተሻለ ሞቱ መጨረሻ የሚያገኘን እኛ። ሞቱ መጨረሻ የሚያገኘው ሰው ዝም ነው የሚለው። ዝም ማለት እንችላለን፣ መተው እንችላለን ነገሮች። ግን የሃይማኖት ጉዳይ አያስችልም። በየረገጥንበት ቦታ ተመሳሳይ ስሜት ያላሳየንበት ጊዜ አለ። ኢትዮጵያ ውስጥ ሆነ እንደዚህ አታውቁንም? ከሀገር ስንወጣ ይህን ባህሪያችንን ሸርፈናል። በዚህ ስሜት የዛሬ 4 ዓመት አታውቁንም? እኔም ብቻ አይደለም። ዛሬ አገር በመቀየር ውስጥ የለወጥነው ማንነት አለን ካለ አለን በሉኝ። እንችላለን እኮ እንደ ሁኔታዎች እኮ ራሳችንን ቀይረን እኮ ሌላ ነገር መሆን እንችላለን። ኦርቶዶክሳዊነት የሚለው ሐሳብ በዚህን ያህል ደረጃ ሲወጋ፣ በዚህን ያህል ደረጃ ቤተክርስቲያን የእሳት ማዕበል ሲውጣት ሁላችንም ሌላ ስሜት ውስጥ ነን። እንዴት ነው የሚያሳዝነው! አናወራም። የሚቀድምብን ሌላ ነገር ነው። አረ ግዴላችሁም ቤተክርስቲያንን በል። ይህን እንደዚህ አይነት ሐሳቦችን እውነቴን ነው የምላችሁ እናንተ ጋር ለማውራት እንደዚህ አይነት አጋጣሚዎችን መጠበቅ ያስፈልጋል። ዛሬ እዚህ ጋር 320 ምናምን ሰው ቁጭ ብሎ ያዳምጠኛል። ይህንን መልእክት የዛሬ 7 ቀን 8 ቀን ደግሞ 50 ሰው አይመጣም፣ 10 ሰው አይመጣም። ያለው አማራጭ ዛሬ ለእናንተ እዚህ ጋር ፊታችሁ ምጮውን ጩኸት በር ዘግተን እየየ ነው በቃ። ለቤተ ክርስቲያን አገልግሎት ለዝማሬ በቆምን ቁጥር ይሄንን የቤተ ክርስቲያንነት እያሰብን በቃ መጨነቅ ነው። እባካችሁ ኦርቶዶክስና ኦርቶዶክሳዊነት ኢትዮጵያ ምድር ላይ እየተፈጠነ ነው። ስንት ማሳያ እንንገራችሁ።